ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ባለ ታሪካችን ደግሞ ራሄል ትባላለች። ስለዚህ የራሄልን ታሪክ ላቀርብላችሁ። በእርግጥ እያነበብኩ ባቀርብላችሁ ደስ ይለኛል፣ ግን ረጅም ነው፣ ይደክመኛል። እኔ አንብቤዋለሁኝ፣ እሱን እነግራችኋለሁ ማለት ነው። እና ራሄል እና ዮሐንስ የተተዋወቁት ገና ወጣት እያሉ ነው፣ ገና ልጅ እያሉ ማለት ነው፣ ሃይስኩል እያሉ እና ከሃይስኩል ጀምሮ ፍቅራቸው ለረጅም ዓመት ቆይቷል። ፍቅራችን ለረጅም ዓመት ከቆየ በኋላ ተጋባን ነው የምትለው። እና ከተጋቡ በኋላ ግን ያው ሳምንት፣ ወር ዓመትን እየተካ በሄደው ቁጥር አንቨርሳሪያችንን ባከበርኩ ቁጥር የሚሰማኝ መጥፎ ስሜት እኔ ነኝ የማውቀው። ምክንያቱም ልጅ አልወለዱም ነበር እስከዛ ድረስ እና ረጅም ዓመት ቆየልሽ ሳንወልድ። ከዛ የሆነ ሹክሹክታ መሰማት ጀመረ። አትወልጅም እንዴ? ለምን አትወልጅም? የእናት ጥያቄ አለ፣ የጓደኛ ጥያቄ አለ እና ሁሉም ሰው ጥያቄ መጠየቅ ጀመረ። መቼ ነው የምትወልደው ሚስትህ? ለሱም ለእኔም ደግሞ እንደዛው እና እሱ ችግር የለውም ልጅ ከእግዚአብሔር ነው ብሎኝ ነበረ። እኔም እንደዛ እያልኩ ራሳችንን ማጽናናት ጀመርን፣ ያው ራሳችንን መሸወድ ጀመርን ያለችው እና ከረጅም ጊዜ በኋላ ግን እሱም በሰዎች ወሬ ተጽዕኖ እያደረበት መጣ። እኔም ደግሞ ሰላሜን አጣሁኝ። በወጣው ቁጥር ቤተክርስቲያን፣ ገበያ ውስጥ፣ ሁሉም ቦታ የሚያውቀኝ ሰው ባየ ቁጥር ለምን አትወልጂም? አልወለድሽም እንዴ? ወለድሽ እንዴ? የሚል ጥያቄ ይበዛብኛል። እና ከጊዜ በኋላ ግን ይህን ጥያቄ መቋቋም አቃተኝ። ከቤት መውጣት እየደበረኝ መጣ። ብቻዬን መሰቃየት ጀመርኩኝ። እና ደግሞ ሆስፒታል ሄደን ስንመረምር ችግር የለም ነው የምንባለው ሁለታችንም ጋር። ግን ያው በተለምዶ ደግሞ ብዙ ጊዜ ልጅ አልተወለደም ሲባል ሴቷ ናት ለምን አትወልጂም ምናምን ተብላ የምትጠይቀው እና ሁሉም ሰው እኔን ነው የሚወቅሰኝ። እንደውም አንድ ቀን ከቤት የባሏ እናት መጥታ ቤት ከዮሐንስ ጋር ሲያወሩ የማትወልድ ሴት ጋር ምን ታደርጋለህ? እኔ ልጅ ማየት እፈልጋለሁ፣ ቤት በልጅ እንዲሞላ እፈልጋለሁ ብላ ስትለው ሰማሁኝ እና በጣም ነበረ ያለቀስኩትኝ። እሱ ከጎኔ ተኝቶ ልክ ሰው ከጎኔ እንደተኛ ሁኜ ነው እንደሌለ ሁኜ ነው የማለቅሰው። እና በዚህ ሁኔታ እያሳለፍኩኝ ከዚህ በላይ በቃ ሰላሜን አጣሁኝ። ስራ መስራት አልቻልኩም። ከእሱም ጋር ሰላም አጣን። ቀስ በቀስ መጀመሪያ ቢወደኝም ቢያፈቅረኝም መጀመሪያ ሲከራከር ነበረ። ልጅ ከእግዚአብሔር ነው የእሷ ችግር አይደለም ምናምን እያለ፣ በኋላ ግን እሱም እየሰለቸው መጣ፣ ነገሩ ሁሉ እየሰለቸው መጣ። ከዛ በኋላ በቃ እኔም ሰው ምን ይለታል ምን ይለኛል አለች፣ ምን አይነት ራስ ወዳድ ነሽ? ልጅ እንዳይወልድ ከሌላ ሴት ጋር እንኳን ሆኖ ልጅ እንዳይወልድ ለምን መሀል ላይ ትቆሚበታለሽ? ለምን አትይውም እና ሌላ ሴት ጋር ሆኖ ልጅ አይወልድም? ይሄ እኮ ፍቅር አይደለም እያሉ እህቶቹም ሁሉም ሰላሜን ይነሱኝ ነበረ። እና ከጊዜ በኋላ ግን በቃ እኔም ወስኜ ከእሱም ጋር ተነጋግረን ተፋተን እሱም ሌላ አገባ። ሌላ እንደገባ ሳቅ በጣም ነበር የተጎዳሁትኝ፣ በጣም ነበር የተሰማኝ። ብዙም አልቆየም ከሷ ተለያይቶ ሌላ ሴት ሲያገባ ማለት ነው። እና በጣም ነበር የተሰቃየሁትኝ። ከዛ በኋላ እኔም እሱ እንዳገባ አምኜ ራሴን አሳምኜ ብቻዬን እየኖርኩ ነበረ። ወደ ፈጣሪ ቀርቤ ምንድነው የጎደለኝ? እኔ ምንድነው ያጎደልኩትኝ? ምንድነው አሳንሰ የፈጠርከኝ? እያልኩ ፈጣሪ ከሆነ ትግሌ እና ከረጅም ጊዜ በኋላ የትዳሩ ጋር ደስተኛ እንዳልሆነ ወሬ ትሰማለች እሷ ማለት ነው፣ ይሰማል። እና አመት 2 አመት እየቆዩ ከሷም ጋር አልወለደም። ስለዚህ አለመውለድንም ትሰማለች። ያው ጎረቤት ምናምን የጋራ ጓደኛ አላቸው መሰልና እሰማለሁ አለች። እና ግን እየሰማሁኝ ከተወሰነ ጊዜ በኋላ በቃ ተፋቶ ምናምን የሚባል ወሬ ሰማሁኝ። እሷም አልወለደችም፣ ተፋቶ። ከዛ በኋላ የሆነ ጊዜ ላይ ካለውበት መጥቶ አናገረኝ። እኔ በጣም ነው የምወድሽ፣ አንቺን ነው የምወደው፣ ልጅ የእግዚአብሔር ስጦታ ነው። በየሆነ ሞክሬ አልተሳካልኝም ከሌላ ሰው ጋራ። ስለዚህ እኔ አንቺን በጣም ነው የምወድሽ፣ አንቺ ጋር ነው መኖር የምፈልገው አለኝ። እኔ ግን አላመንኩትም። ምክንያቱም ልጅ አልወለድሽም ብሎ ጥሎኝ የሄደ ሰው ጋር እንዴት ብዬ ነው እድሜ ዘመኔን የምኖረው ብዬ አሰብኩኝ። እና ደግሞ ያው ሰውም አይደለሁኝ። ምናልባት እኔ እኮ ሌላ ሰው ባገባ መውለድ እችል ነበረ። እሱ ሌላ ሴት ከሆኑ ካልወለደ ሰው ችግሩ የእሱ ነው ማለት ነው ብዬ አሰብኩኝ። ነገር ግን ብዙ ካመዛዘንኩ በኋላ ካሰብኩ በኋላ እኔ በጣም ስለምወደው እሱም ደግሞ እንደሚወደኝ ከተረዳው በኋላ ታረቅን፣ አሳመነኝ። ልጅ ግዴታ ልጅ የወለድ ነው ብቻ አይደለም ብሎ አሳመነኝ። እና አሁን አስቴር የምትባል የማደጎ ልጅ አምጥተን አብረን እያሳደግን ነው። ፀጉሯን ስዳብሳትኝ ጥሩ ነገር ይሰማኛል። አብሬያት ሆኜ ጊዜ ሳሳለፍ ጥሩ ነገር ይሰማኛል። እና ባለቤቴም
ጥሩ ባል ብቻ ሳይሆን ጥሩ አባትም ሆኖ አብረን እየኖርን ነው አለችና አንዳንድ ጊዜ ማለት ነው ልጅ አይደለም ግዴታ ገባችሁ አይደለም? ዋናው ፍቅር ነው። ዋናው ተሳስባችሁ ያ ሰው ጋር መኖር ነው። ልጅ እግዚአብሔር ስጦታ ነው። ልጅ መውለድ እንኳን ባትቺ ከመፋታት ይልቅ እንዲህ በማደጎ ወስዶ ማሳደግ ይቻላል። የፈጣሪ ጊዜው ደርሶ እሱ ሲሰጠን አምኖን ሲሰጠን ያኔ እናሳድጋለን። እኛ ግን መውለድ ካልቻለን ደግሞ አንዳንድ ጊዜ ምን አለ በማደጎ ወስደን ብዙ እናት አባት የሚፈልጉ ልጆች አሉ። በማደጎ ወስደን ብናሳድግ እና በጣም ደስ ይላል። ግን እውነት ለመናገር ተመልሰው አብረው መኖራቸው እሷም ራስ ወዳዱና ወይ ሌላ ሰው ጋር ግብቼ ልሞክር ሳትል እሱ ጋር በመመለሷ በጣም ደስ ይላል። አንድ ጊዜ ፍቅር እንደሚያሸንፍ ማወቅ ራሱ ደስ ይላል። እና የዛሬ ታሪካችን ይህን ይመስላል። የራሄልና የዮሐንስ ታሪክ። ያው እንግዲህ ውለዱ፣ እግዚአብሔር ትክክለኛ ልጃችሁ ደግሞ በቅርብ እንደሚሰጣችሁ ተስፋ እናደርጋለን። ባይ